መርሃባ ሀባይቤ አረበኛ ቋንቋ ለከበዳችሁ ያግዛችኋል በሚል አሪፍ ቃላቶችን ይዤላችሁ መጥቻለሁ። በእርግጥ አረበኛ ብዙዎቻችሁ ይከብዳል እንዴት ልናቅ እንችላለን እያላችሁ የምትጠይቁ ሰዎች አላችሁ። ነገር ግን ትኩረት ከሰጣችሁት አረበኛ ምን የሚከብድ ነገር የለም እና መጀመሪያ እሱን ለማወቅ ደግሞ ቃላቶችን ማወቅ ይጠበቅባችኋል። ቃላቶችን ካወቃችኋቸው ማገጣጠሙ ምን የሚከብድ ነገር የለውም እና በጣም አሪፍ ያልኳቸውን መርጬ ይዤላችሁ መጥቻለሁ። በማንኛውም ቦታ የምንጠቀማቸውና ቀለል ያሉ በጣም ብዙ ቃላቶችን አምጥቼላችኋለሁ። ቪዲዮውን እስከ መጨረሻው ድረስ ተከታተሉ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ። ስለዚህ አሁን ቀጥታ ወደ ጉዳያችን እንገባለን ማለት ነው። ነገር ግን እንዳይጠፋባችሁ እስክሪብቶና ወረቀት ብትይዙ በዚህ አጋጣሚ አሪፍ ነው ባይነኝ እንዳይጠፋባችሁ ማለት ነው። በተለይ ጀማሪ ከሆናችሁ ሙስታሽፋ ሆስፒታል፣ ሙስተሽፋ ሆስፒታል፣ መክተብ ቢሮ፣ መክተብ ቢሮ፣ መስናዕ ፋብሪካ፣ መስናዕ ፋብሪካ፣ ሸርካ ድርጅት፣ ሸርካ ድርጅት፣ ሰያራ መኪና፣ ሰያራ መኪና፣ ጠያራ ፕሌን፣ ጠያራ ፕሌን፣ መጣም ሆቴል ወይም ሬስቶራንት፣ መጣም ሆቴል ወይም ሬስቶራንት፣ መጣር ኤርፖርት፣ መጣር ኤርፖርት፣ ደዋ መድኃኒት፣ ደዋ መድኃኒት፣ እኔ አና፣ አና፣ እኛ ናህኑ፣ አንተ ኢንተ፣ አንቺ ኢንቲ፣ እናንተ ኢንቱም፣ እሱ ሁወ፣ እሷ ሂያ፣ እነሱ ሁም፣ እሺ ማሽ ኦር ጠይብ፣ አዎ ነዓም ወይም አይዋ፣ ትክክል ሳህ፣ ትክክል ሳህ፣ ስህተት ገለጥ፣ ገለጥ፣ በፍጹም ሙስተሒል ኦር አበደን፣ ሙስተሒል ኦር አበደን፣ ለምን ሌሽ፣ ሌሽ፣ ምን ሹ፣ ሹ፣ ይህ ኸዛ፣ ይህ ኸዛ፣ የት ወይን፣ ወይን፣ እንጨት ኸጠብ፣ ኸጠብ። በዚህ አጋጣሚ የአረብኛ እንትን ስትሉ ቁርአን ላይም ሆነ እንትን ማስተካከል አለባችሁ። ማለትም ስታነቡ በስርዓት ካላነበባችሁት መጥበቅና መላላት ያለበትን በትክክል እንትን የማትሉ ከሆነ ትርጉም አልባ ነው የሚሆንባችሁ። ለመውራትም ቢሆን ሰዎች ሊረዷችሁ አይችሉም። ቁርአን ቢሆን አንቀጹን ይቀይረዋል። ስለዚህ ስታነቡ ትኩረት ሰጣችሁ በትክክል ማንበብ አለባችሁ ማለት ነው። እሺ ስለዚህ እንቀጥለው። ጓደኛ ሳህበ፣ ሳህበ፣ ህግ፣ ቃኑን፣ ቃኑን፣ አውቃለሁ፣ ባዕርፍ፣ ባዕርፍ፣ አላውቅም፣ ማባዕርፍ፣ ማባዕርፍ፣ እጅግ በጣም ጥሩ፣ ሙንታዝ፣ ሙንታዝ፣ አዲስ፣ ጀዲድ፣ ጀዲድ፣ አሮጌ፣ ገዲም፣ ገዲም፣ አሁን፣ ሀሳ፣ አሁን፣ ሀሳ፣ በኋላ፣ ባዕደይን፣ ባዕደይን፣ ሂጅ፣ ሩኺ፣ ሂድ፣ ሩኽ፣ ሩኽ፣ ሂዱ፣ ሩሑ፣ ሩሑ፣ ተኛ፣ ናም፣ ለሴት ሲሆን ተኚ፣ ናሚ፣ ለብዙ ሰዎች ተኙ፣ ናሙ፣ ብላ፣ ኡክል፣ ብሊ፣ ኡክሊ፣ ብሉ፣ ኡክሉ፣ ተንቀሳቀስ፣ ተሐረክ፣ ተሐረክ፣ ተንቀሳቀሽ፣ ተሐረኪ፣ ተንቀሳቀሱ፣ ተሐረኩ፣ ልበሽ፣ ኢልበሲ፣ ኢልበሲ፣ ልበስ፣ ኢልበስ፣ ኢልበስ፣ ልበሱ፣ ኢልበሱ፣ ኢልበሱ፣
ደስ ብሎኛል أنا مبسوطة أنا مبسوطة أو أنا فرحان دكمونيال أنا تعبان ربونيال جوعان تقامد أقعد نام تعال ني تعالي ለብዙ ሰዎች ሲሆን ኑ ተዓሉ ይሆናል ማለት ነው። አጽጂ ነጽፊ አጽዳ ነዘፍ አጽዱ ነዝፉ እጠብ ቀስል እጠቢ ቀስሊ እጠቡ ቀስሎ ደመወዝ ራተብ ብር ፍሉዝ ወይም መሳሪ። ያው በየቦታው ይለያያል። ሁሉም ቦታ አንድ ስላልሆነ ነው እንደዚህ እየነገርኳችሁ ያለሁት ማለት ነው። ፍሉዝም መሳሪም ብትሉ እንትን ይላል። ሁለቱም ተመሳሳይ ነው። ይቅርታ ለማለትም እንዲሁ ሁለት እንትን አለው። አስፍ ወይም ደግሞ አፍዋን ማለት ትችላላችሁ። የሆነ ሰው እንትን ብላችሁ ይቅርታ መጠየቅ ብትፈልጉ ማለት ነው። ይቅርታ ወይም አዝናለሁ እንደማለት ነው ማለት ነው። ሻምጣ ለማለት ጅብ አምጪ ለማለት ለሴት ሲሆን ጅቤ አምጡ ጅቦ አንሺ ሽሊ አንሳ ሽል አንሱ ሽሉ ጠጪ እሽራቢ ጠጣ እሽራብ ጠጡ እሽራቡ። አመሰግናለሁ ለማለት ከፈለጋችሁ ደግሞ ብዙ ሰዎች የሚጠቀሙት ሽኩረን ነው። ያው በተለምዶ ማንኛውም የሚጠቀሙ በብዛት ሽኩረን ነው። ነገር ግን ደግሞ እንዲሁ ከፈለጋችሁ ኢስላሙ ቀለል ያለ ኢስላሙ ማለት ትችላላችሁ። ተመሳሳይ ነው ማለት ነው። ይህም እንትን ያስብላችኋል። በጣም ብዙ አረብኛዎች እንደዚህ ተመሳሳይ እንትን አላቸው። እንዲሁም ደግሞ በየሀገሩ የተለያየ እንትን አለ። ማለትም ከሀገር የሚጠቀሙት ትንሽ የተለያየ እንትን አለ እና በብዛት የተለመደው አሁን አመሰግናለሁ ለማለት ሽኩረን ነው። ነገር ግን ኢስላሙም ሽኩረን እንደማለት ነው። ተመሳሳይ ነው ማለት ነው። እና እንደዚህ እንትን ያሉ ተመሳሳይ ነገሮች ነገር ግን ትርጉማቸው አንድ የሆኑ በጣም ብዙ ቃላቶች አሉ። ለማንኛውም እንደሚጠቅማችሁ ተስፋ አደርጋለሁ። ይጠቅማችኋል ብዬ አስባለሁ። የዛሬው ቪዲዮ ይሄንን ይመስል ነበር። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ በዚህ አጋጣሚ ለእናንተ አንድ የቤት ስራ ልስጣችሁ። ማለትም መልሱን ኮሜንት ላይ ታስቀምጡልኛላችሁ። ሀገር በአረበኛ ምንድን ነው?